ከአባቶቻችን የተላለፈልን አንዱ መልእክት ሽቀጣ አይደለም፣ እውነት ነው። ከተማ ጸጥና ዝግ ብላ ትኖር ዘንድ ሀገር ምድር ሰላም ይሆን ዘንድ ምንም አድርግ አልተባልክም። የልመና የምልጃ የጥያቄ ጸሎት በእግዚአብሔር ፊት እያቀረብክ ስለ ነገሥታት ጸልይ፣ ስለ መኳንንት ጸልይ። በሮሜ ምዕራፍ 13 ላይ ሐዋርያው ጳውሎስ በማይመቸው በሮም ሀገር ላይ እያለ የጻፈውን ደብዳቤ አስብ። የሚመች መንግስት ኖሮት አይደለም ያን ደብዳቤ የጻፈው። የእግዚአብሔርን ቃል ሪስፔክት አድርጎ ነው። ማንም የሚሾም በማን ነው የሚሾመው? የመንግስትን ስርዓትና ህግ የሚቃወም የእግዚአብሔርን ህግና ስርዓት ይቃወማል። ለምን? እግዚአብሔር የሾመው ነው። አንተ ተቃውመህ እንደ ነቢይ እኮ የእግዚአብሔርን ስርዓት አታመጣልንም። ሰዎች ተቃውመው የእግዚአብሔርን ስርዓት እኮ አያመጡልንም። የሚያመጡላችሁ የራሳቸውን የአጋንንትን የዚህ ምድርን የዓለምን ስርዓት ሊያመጡብህ እኮ ነው የሚቃወሙት። እግዚአብሔር ያስቀመጠውን ግን እግዚአብሔር ስርዓት ይሰጠዋል። በመንግስት ስርዓት ላይ ስትቃወም የእግዚአብሔርን ስርዓት ትቃወማለህ። የሚቃወሙትም ፍርድን ይቀበላሉ ይላል። ተፈርዶባቸው ለምድር ፍርድ የሚያመጡ ዘመን አሉ። ለምን? መንፈስ በኋለኛው ዘመን በግልጥ የተናገረውን የማይሰሙ ጆሮዎች አሉ። እየሰሙ የማይሰሙ አሉ። እያዩ የማያዩ አሉ። ከነዚህ ተጠበቁ። ኢየሱስ ጌታ። የምናገር እግዚአብሔርን ቃል ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል አምላክ የሚያስፈራ በፍርድ የማያደላ መማለጃን የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንተም አንገተ ደንዳና አትሁን ይላል እግዚአብሔር ቃል በዘዳግም ምዕራፍ 10 ቁጥር 16 እና 17። መንፈስ በኋለኛው ዘመን በግልጽ የሚናገረውን ነገር የምትሰማ ሰው ሁን፣ የምትገሰጽ ሰው ሁን። አምላክ እግዚአብሔር የአማልክት አምላክ ነው፣ የጌቶች ጌታ ነው። ታላቅ አለ ኃያል አምላክ ነው፣ የሚያስፈራ ነው፣ በፍርድ የማያደላ ነው፣ መማለጃ የማይቀበል ነው። የልብን ሸለፈት ግረዝ። ቅድም እግዚአብሔር ሲገስጽ የነበረው ያ ነው የልብ ሸለፈት። ሰው የማይመራውን መንግስት ያማል። ና ብለህ መንግስቱን ብትሰጠው አይመራው። ሰው የማይሰራውን ስራ ያማል። የማይሰራውን ብትሰጠው የማይሰራውን ስራ ምን ይላል? ይቃወማል። ግን በጣም የሚገርማችሁ የልብ ሸለፈት ነው ይሄ። ከእንግዲህ ወዲህ አንገተ ደንዳና አትሁን አለ እግዚአብሔር ሲገስጽ። ወገኖች የሚገስጸን እግዚአብሔር ዛሬም የበላይ ስለሆነ ነው። ሃሌሉያ። ልዑል አምላክ ስለሆነ ነው። መቼም ብዙ አማልክትና ብዙ ጌቶች በምድር ላይ አሉ። ነገር ግን በሰማይም ሆነ በምድር የአማልክት የተባሉት ምንም ቢኖሩ የአማልክት አምላክ የጌቶች ጌታ ሃሌሉያ እርሱ ነው የነገስታት ሁሉ ንጉሥ ይሆን። ከነገስታት ጋር የጊዜውን መልእክት ሊሰጣቸው የሚችል ሊገስጽ የሚችል ሊሽር የሚችል ሊያወርድ የሚችል ሊሾም የሚችል እርሱ ብቻ ነው። የጌታ ስም ይባረክ። ክብር ለኢየሱስ ይሁን። ሌሎቹ አማልክትና ገዢዎች አይደለም። ስለዚህ ከዚህ ጌታ ጋር እንጣበቅ። ክብር ለኢየሱስ ይሁን። እንግዲህ ቅድም እንዳየነው በሁለተኛ ነጥብ የምንመለከተው ደግሞ የእግዚአብሔርን መገኘት ያልተወ የሚፈልግ መንግስት፣ ህዝብ፣ መንፈሳዊ አመራር ካለ ምድራችን ሰላም ትሆናለች። የጌታ ስም ይባረክ። የእግዚአብሔርን መንግስት የፈቀደ የእግዚአብሔርን መገኘት የፈቀደ የእግዚአብሔርን መገኘት የፈቀደ መንግስት፣ የእግዚአብሔርን መገኘት የፈቀደ መንፈሳዊ አመራር፣ የእግዚአብሔርን መገኘት የፈለገ የፋሚሊ አመራር ማንም ይሁን ይሄ ካለ ምድራችን ላይ ሰልፍ አይሆን። አራሜ በአንደኛ ደረጃ ያየነው የመንፈስ ቅዱስን መገኘት ነው። ይህንን በሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ እናገኛለን። አሳንም ሊገናኙ ወጣ አለ። እንዲህም አለው፣ አሳ ይሁዳ ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። ምድር ሰላም እንድትሆን፣ እረፍት እንድትሆን፣ ምድር የተባረከች እንድትሆን፣ ምድር የተከናወነች እንድትሆን ከፈለክ በቁጥር 2 ላይ ያለውን ተግባራዊ ማድረግ አለብን። አሳንም ሊገናኘው የመጣው የእግዚአብሔር መንፈስ አሰራር አንድ ነገር ገለጸለት። ምን አለው? ይሁዳ ስሙ። እኛ ዛሬ ማንን በለው? ኢትዮጵያ ስሚ፣ አዲስ አበባ ስሚ፣ ኦሮሚያ መቼስ ቁጥሩ ብዙ ነው። እኛ ደግሞ አይደል? ሁላችሁም ኢትዮጵያን ስሙ። እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ክብር ለኢየሱስ። ብትፈልጉት ምን ይልላችኋል? ይገኝላችኋል። ብትተውት ግን ይተዋችኋል። እግዚአብሔር ከነዚህ ነገር ውስጥ አንዱ ልትረዱና ልትገነዘቡ የሚገባችሁ ነገር ቢኖር እግዚአብሔር የእርሱ መገኘትን ከመሪዎች ጋር ሊያደርግ መጥቷል። እርሱን መንግስታቶች እንዲፈልጉት፣ የሃይማኖት አባቶች እንዲፈልጉት፣ የመጣውን በኋለኛው ዘመን የሆነውን የመንፈስ ቅዱስን ድምፅ አባቶች ቢፈልጉት ያ
በፍጹም ከምንም ነገር አይጎድልም። እግዚአብሔርን ፈልጉ ትጸኑማላችሁ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልጉ ከመልካም ነገር ምን አይሉ አይጎድሉም። ምንድነው መልካም ነገር በምድር ላይ እንዲሆን የምፈልገው? አምላክህን እግዚአብሔርን የምትፈልግ መንግስት ከሆንክ፣ አምላክህን እግዚአብሔርን የምትፈልግ የቤተ ክርስቲያን አመራር ከሆንክ፣ አምላክህን እግዚአብሔርን የምትፈልግ የቤተሰብ መሪ ከሆንክ፣ አምላክህን እግዚአብሔርን የምትፈልግ የህዝብ መሪ ከሆንክ፣ የትውልድ መሪ ከሆንክ እግዚአብሔር አምላክ ይገኝልሃል። ሁለተኛው ቁልፍ ነገር ሀገር በሰላም ምድር በሰላም እንዲሆን ለሚወጣው ለሚገባው ሰላም እንዲሆነው ከፈለክ እግዚአብሔርን የመፈለግ ልብ ነው። አሜን። እግዚአብሔርን እንዴት እንፈልገው? በአምልኮ እንፈልገው፣ በጾም ጸሎት እንፈልገው። እግዚአብሔርን እንዴት እንፈልገው? በእግዚአብሔር ቃል ውስጥ እንፈልገው። እግዚአብሔርን እንዴት እንፈልገው? በመሰዊያችን ላይ እንፈልገው። እግዚአብሔር በምድራችን ጉዳይ ላይ እንዲገኝልን እንፈልገው። የጌታ ስም ይባረክ። አንተ ተገኝልን ብለን እንፈልገው። እግዚአብሔርን መገኘት ፈልጉ። በሁሉ ነገር የእግዚአብሔርን መገኘት ፈልጉ። የቃና ዘገሊላ የወይን ጠጁ መለወጥ ሚስጥር፣ የውሃው ወደ ወይን ጠጅ የመለወጡ ሚስጥር፣ የሰርግ ቤቱ ሀፍረት በደስታ የመሞላቱ ሚስጥር፣ የቃና ዘገሊላ ብዙዎች በክርስቶስ የማመናቸው ሚስጥር፣ የቃና ዘገሊላ የመከናወኑ ሚስጥር የኢየሱስ መታደም ነው። የጌታ የኢየሱስ መገኘት ነው። ለአንድ ሀገር የአምላኳን የእግዚአብሔርን ፊት መፈለግ፣ እግዚአብሔርን በአንድ ልብ ሆኖ መጥራት ትልቅ በረከት ያመጣል። በኋለኛው ዘመን መንፈስ ቅዱስ ይህንን እያስተላለፈ ነውና። በሶስተኛ ደረጃ እውነተኛ አምላክ፣ አስተማሪ ካህን፣ የእግዚአብሔር ቃል የገነነበት ከፍ ያለበት የተገኘበት ካለ ከተዘረዘሩት አንዱ ሰልፍ እንኳን በእኛ ላይ አይሆን። ሌላው ሶስተኛ እግዚአብሔር በመንፈስ ቅዱስ በዛ ዘመን እንዲመለሱ በዚህም ዘመን እያሳሰበን ያለው እውነተኛ አምላክ ነው። የጌታ ስም ይባረክ። ለጣዖታት መንግስታቶች፣ ለዝሙት፣ ለርኩሰቶች ነገር መብትና ኃይል የሚፈቅዱ መንግስታቶች አሉ። እጅግ ከባድ ለሆነ ለውንብድና፣ ለአመፅ፣ ለአቦርሽን፣ ለተለያዩ ነገሮች እጅግ አጸያፊ ለሆኑ ነገሮች ሰው እግዚአብሔርን ከማምለክ እንዲወጣ የእግዚአብሔር መገኘትና ህልውና እንዳይሰማው የሚያደርጉ መሪዎች አሉ። እግዚአብሔር ደግሞ የመገኘቱን ሚስጥር የሚያውቁ እግዚአብሔር እውነተኛ አምላክ እንደሆነ የዓለም ፈጣሪ እውነት የሚያምኑ መሪዎች አሉ። በመሪዎች መካከል ይሄ ነው ፍትጊያው። ጨለማውን የሚያመልክ መሪ አለ። ሌላው ደግሞ እግዚአብሔርን ፈርቶ የእግዚአብሔር አምላክ እንደሆነ የሚያምን መሪ አለ። መሪዎች ሁልጊዜ እውነተኛውን አምላክ የማሳወቅ ግዴታ አለባቸው። እውነተኛን አምላክ የማምለክ ግዴታ አለባቸው። እኛ በኖርንበት ዘመን መንግስታቶች ዱላ ይዙ ነበር። እኛ የዱላው ሚስጥር አይገባንም ነበር። ትልልቁ ሰዎች ግን ስለ ዱላው ሲተረጉሙልን እንዲህ ይላሉ፣ ይሄ እኮ በትረ መንግስት ነው፣ በጥንቆላ ተደግሞ የተሰጣቸው ነው። አያችሁ፣ መንግስታቶቹ ምን ያምናሉ ማለት ነው? ጥንቆላ ያምናሉ ማለት። ጥይት እንዳይበሳቸው እኮ ምን ተብሎላቸዋል? ተሟርቶላቸዋል፣ ተደግሟቸዋል ይባላል። በእኛ ዘመን ስንሰማ ከሌሎች እንዲህ ምን ማለት ነው? ተመልከት፣ መንግስታቶቹ ጥንቆላ ያምናሉ ማለት ነው። መንግስታቶቹ ሟርት፣ መንግስታቶቹ የተለያየ ክፉ ነገር ያምናሉ ማለት ነው። መንግስት እውነተኛን አምላክ፣ የሃይማኖት መሪዎች እውነተኛውን የሆነው አምላክ ከጣዖት ጋር የማይገናኘውን ከሰይጣን አምልኮ ጋር የማይገናኘውን መናገር ሲጀምሩ ለምድሪቱ ሰላም መሆን ይጀምራል። አሁን እስራኤል አለ እግዚአብሔር ሲናገር እውነተኛ አምላክ ያስፈልጋታል። በሁለተኛ ዜና ምዕራፍ 15 ቁጥር 3 ላይ እንመልከተው። እስራኤል ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግ የሚኖሩ ነበር። ሰላም ለማጣታቸው፣ እርስ በርስ ለመባላታቸው፣ ሀገር ከሀገር ጋራ፣ ወገን ከወገን ጋራ የመጋጨታቸው ሚስጥር መንግስት አይደለም ማለት ነው። የአሳ መንግስት አይደለም፣ የነበረውን መንግስት አይደለም። በጣም የሚገራቸው እግዚአብሔር በጽኑ ስራ ያስጨንቃቸው ነበር። በመከራ ውስጥ ነበሩ፣ በሁከት ውስጥ ነበሩ። ሞኛኝ ሰዎች በዛ ዘመን እንዳሁኑ እንዳሉ ሞኝ ሰዎች አይ ችግሩ የመንግስት ጉዳይ ነው ሊሉ ይችላሉ። ሁልጊዜ ሞኝ ሰዎች እንደ እግዚአብሔር ቃል ምን አይሉ፣ አያስቡም፣ አያስተውሉም፣ አያውቁም። አማኝም ሆነ ከእግዚአብሔር ቃል የራቀ ነው ፈጽሞ ስትመለከቱት። ምክንያቱም በአንዱ ላይ ለመደፍደፍ እጁን የሚያወጣ ህዝብን ይኖራል። የእስራኤል ግን ሰላም ማጣት፣ ለሚወጣው ለሚገባው ሰላም ያልነበረው ድንጋጤ ነበረ፣ መተማመን የለም ነበረ፣ እጅግ አስፈሪ ነበረ፣ ጭንቀት ነበር፣ እጅግ ከባባድ ነገሮች ተከስተው ነበር። የዛ ምክንያት በእስራኤል ላይ ትልቁ ጉድለት ያለ እውነተኛ አምላክ ስለነበር ህዝቡ እስራኤል እንደገናስ ያለ አስተማሪ ካህን
ነበሩ።